ሰላም ቤተሰቦቼ ናቲ አውቶሞቲቭ ነኝ። ዛሬ የመጣሁላችሁ ስለ መኪና ስትገዙ ምን ማየት አለብን የምትሉት ነገር ላሳያችሁ የመጣሁት። እንግዲህ ዩቲዩብ ላይ እንደ አዲስ መተናል። እንግዲህ ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። የሚጠቅማችሁን ፓርት ከዚህ በኋላ ሁሌ አሳያችኋለሁ፣ ትማሩበታላችሁ፣ እንማማርበታለን። ዛሬ ላይ ብዙ ሰው መኪና እየገዛ የቤተሰብ ነው የጓደኛዬ ነው እያለ እየተሸወደ ነው ያለው። ያ መሆን የለበትም፣ ግዴታ መፈተሽ አለበት። ለማስፈተሽ ደግሞ እየሄዳችሁ 2 3 4 መኪና በትንሽ ነገር ከምታስፈትሹ መጀመሪያ ራሳችሁ አይታችሁ እነዚህ ማሳያችሁን 6 ነገሮች ካያችሁ በኋላ ያን ነገር ጥሩ ከሆነላችሁ ነው ሄዳችሁ ወደ ፈታሽ ወደ ባለሙያ መውሰድ ያለባችሁ። የመጀመሪያው ያው አቋሙን የምትፈልጉትን መኪና አቋሙን መውደድ ነው። ያው በአንደኛ ደረጃ ባላስቀምጠውም እሱን ከወደዳችሁት በኋላ የምታዩት ነገር ምንድነው? ኮፈን ከከፈታችሁ በኋላ ኮፈናችሁን ከከፈታችሁ በኋላ ሻንሲና ግሪል ታያላችሁ። ሻንሲና ግሪል ታያላችሁ። ሻንሲው ተመቷል አልተመታም ወይ በግራ በቀኝ ታያላችሁ፣ ከፊት ያለውን ሻንሲ። ከዛ በኋላ ደግሞ የምታዩት ምንድነው? ግሪሉን ነው የምታዩት ማለት ነው። ለምሳሌ ብዙ ጊዜ ዲዛይር እና ስዊፍት ላይ ያሉ ነገሮች ነው ማሳያችሁ። ሻንሲ ነው የምናየው በመጀመሪያ ደረጃ። ሻንሲ ማለት በዚህ ላይ ያው ዲዛይር እና ስዊፍት ላይ ያለው ነው በዛት እየነገርኳችሁ ያለሁት። ሻንሲ ማለት ይሄ ፓርት ነው፣ በግራም በቀኝም አለ። ይሄ መኪና መቤድ አለ መቤዱ የምታውቁበት መሰራት አለ መሰራቱን ቀለሙን በደንብ ታዩታላችሁ። ተጠርጉትና ባቧራ በጨርቁን ተጠርጉትና እንደምታደርጉት እስከ ጥግ ድረስ ተጠርጋችሁት እስከዛ ድረስ ተጠርጉትና የከለር ለውጥ ካለው እሱን ታያላችሁ። እንደዛ ካለው ሻንሲ ተሰርቷል ማለት ነው፣ በደንብ ታዩታላችሁ። ከዛ ቀጥሎ ደግሞ ከሱ በታች ያለውን ግሪሉን ታዩና ግሪል የተመታ ከሆነ በጣም የተመታ ነው ትንሽ ነው የሚሉን ታዩና ለዋጋ ለመከራከሪያ ይሆናችኋል ማለት ነው። ግሪል የዛን ያህል የሚያመጣው ከባድ ችግር ስለሌለ ማለት ነው። ሁለተኛው ደግሞ የምታዩት ነገር ቢኖር ምንድነው? ሞተራችሁ ነው። ሞተር መኪናው ፈቷል አልፈታም ወይ፣ ቴስታታው ከላይ ፈቷል ሙቀት ወስዶ የመኪና ቴስታታ ተፈቷል ጋስኬት ቀይሮታል የሚባለው ነገር ነው የምናየው ማለት ነው። ያን ለማየት ምንድነው የምታደርጉት? በመጀመሪያ ደረጃ ፖስቲሾች የፋብሪካ ፖስቲሾች ከለራቸው በብዛት ወደ ግሬ ከለር ነው፣ ጥቁር አይደለም ግሬ ከለር ነው ያላቸው። ስለዚህ እንደምታደርጉት ፈቷል አልፈታም የሚለውን እዚህ ጋር ቴስታታና ሞተር የሚገናኝበት ፓርት ላይ ከጎኑ ከቨሮቹ ላይ ፍሳሽ አለው የለውም የሚለውን እናያለን። ሲቀጥል ደግሞ ፖስቲሹን እናያለን። አሁን የፋብሪካ ፖስቲሽ እንደምታዩት ላሳያችሁ። አሁን እዚህ ጋር እንደምታዩት እዚህ ጋር ፓርት ነው የምናየው። በተለይ ዲዛይር እና ስዊት ላይ እዚህ ቦታ ላይ ነው የምናያቸው። ምንድነው የምናደርገው? እቺ ፖስቲሿን እያያችሁ ነው። እቺ ፖስቲሽ የፋብሪካ ናት አይደለች የሚለውን ከለሩን ታዩታላችሁ። እና አቀማመጥ እዚህ ጋር የሚበዛ ከሆነ ፖስቲሽ በጣም በዝቶበት ከሆነ ምንድነው ይሄ መኪና ተፈቷል ማለት ነው። ስለዚህ ይሄን ብቻ ሳይሆን ከታች ሶቶኮፓው ላይ የምታዩት ነገር አለ። ከስርም ልክ እንደዚህ ፖስቲሹን ነው የምታዩት። ፖስቲሹን ታያላችሁ። ያ ፖስቲሽ ጥቁር ፖስቲሽ ከሆነ ብዛት ካለው እዚህ ጋር ፈቷል ማለት ነው። እሱ ጋር ጥንቃቄ ታደርጋላችሁ ማለት ነው። ይሄን ፖስቲሽ ካያችሁ በኋላ መኪናው ሰርቷል አልሰራም ወይ ሞተሩ ችግር አለበት ነው መኪናውን ታስነሳላችሁ። የሞተሩን ድምጽ ሰማላችሁ። ቀጭን ድምጽ፣ ራፍ የሆነ ድምጽ፣ ከር የሚል አይነት ድምጾች ከተሰማችሁ እንደዚህ አይነት ድምጾች ከተሰማችሁ ሞተሩን እየሰጣችሁ ታያላችሁ። ሌላው ትንፋሽ የለውም ነው እቺ ነገር አንስታችሁ መንዳት ሲሰጡት በዚህ ጋር አየር የሚመጣ ከሆነ ሞተር ይፈልጋል ማለት ነው። ስለዚህ እሱ ጋርም ጥንቃቄ ታደርጋላችሁ ማለት ነው። ሶስተኛ የምናየው ፓርት ምንድነው? ጠርዝ ነው የምናየው። ይሄ መኪና ግጭት አለው ወይ ተገልብጧል ወይ ወድቋል ወይ የሚለውን ነገር ወይ ከባድ አደጋ ደርሶበታል የሚለውን ነገር ጠርዝ ነው የምናየው። ጠርዝ ለማየት እዚህ ጋር ያሉትን ነገሮች ነው የምናየው። መስታወት እናይና ይሄን መስታወት ካየን በኋላ በር ከፍተን ምንድነው የምናየው? እዚህ ጋር ነው በር ከከፈትን በኋላ ይሄን ጎሚኒ እናነሳለን። ይሄን ጎሚኒ ታነሳላችሁ። ይሄን ጎሚኒ ካነሳችሁ በኋላ እነዚህ የምታያቸው ቅርጾች ተነክተዋል አልተነኩም ወይ፣ ሰርክላቸው እኩል ነው አይደለም ወይ የሚለውን ነገር እናያለን። እዚህ ጋር ክፍተቱ ተነክቷል አልተነካም ወይ፣ ዛነፈ ነገር መኖሩን በደንብ ታያላችሁ። ጠርዝ ብዙ ጊዜ አንዳንዴ ደግሞ ምን ይሆናል መጠንቀቅ ያለባችሁ ማለት እዚህ ጋር ብቻ አይደለም የምታዩት። ይሄን ታፒሴሪ ተፈቱትና በውስጥ በኩል ተሰርቷል አልተሰራም የሚለውን ይሄን ካነሳችሁ በኋላ እዚህ ጋር ያለውን ቅርጽ ታያላችሁ። እዚህ ውስጥ ፖስቲሽ መጥቷል አልመጣም፣ መስታወት መቀየሩን በዛው ታያላችሁ። ፖስቲሽ መጥቷል አለ የሚለው እዚህ ጋር ብዙ ፖስቲሽ ካያችሁ መስታወት ቀይሯል ማለት ነው። እዚህ ጋር ደግሞ ይሄ ታዩታላችሁ በደንብ ማለት ነው። ይሄ በጠርዙ ብቻ እርግጠኛ እንዳትሆኑ ማለት ነው። አንዳንዴ ከውስጥ በኩል ይሰራል። እነዚህ ደግሞ የተሰሩ መኪኖችን ሌላ ቪዲዮ ላይ አሳያችኋል። ይሄን ካየን በኋላ አራተኛው ይሄን ስናይ በሁሉም ሳይድ ነው የምናየው፣ በሁሉም በሮች ነው የምናየው። የፊት ለፊቱንም እናያለን፣ በግራም በቀኝም የኋላውንም ልክ እንደዚህ እንዳየነው እናያለን ማለት ነው። ይሄን ካየን በኋላ ወደ ኋላ ፓርት ነው የምንሄደው ማለት ነው። እሺ ከዛ በኋላ ደግሞ የምናየው ምንድነው? ከኋላ ከፍተን ያለውን ፕሮሰስ ነው የምናየው። ምንድነው የምናደርገው? የኋላ ኮፈኑ ከከፈትን በኋላ ከውስጥ ምታለው የለውም ወይ ከኋላ ተገጭቶ ነበር ወይ የሚለውን ነገር ነው የምናየው። መጀመሪያ እነዚህ ኮፈኖችን እናያለን። እነዚህ ጠርዞቹን በደንብ እናያለን። ፖስቲሽ ደርቧል አልደረበም የሚለውን ነገር ካየን በኋላ ይሄን ኮፈን ከፍተን እንደምታዩት
ይሄ ጠርዝ ነው የምናየው እዚህ ጋር እነዚህ ጠርዞች ተመተዋል አልተመቱም ወይ ቀለም ደርቧል የቀለም ልዩነት ያላችሁ ግማሽ ከተሰራ ቀለም ልዩነት ያመጣል ስለዚህ እነዚህ ፓርቶችን በደንብ ታያላችሁ እነዚህ ቅርጾች እዚህ ጋር ያሉ ቅርጾች ትክክል ናቸው አይደሉም በግራና በቀኝ ያለው አንድ አይነት ነው ወይስ አይደለም የሚለውን በደንብ ልብ ብላችሁ ታያላችሁ ማለት ነው ከዛ በኋላ ይሄን ካያችሁ በኋላ እዚህ ጋር የመጣውን ጠርዝ ነው የምታዩት ይሄን ጠርዝ ታያላችሁ ማለት ነው ይሄን ጠርዝ እቺ ልዩነት በዚህ ጋርና በግራና በቀኝ ያለውን ልዩነት በደንብ ማየት መቻል አለባችሁ ማለት ነው አምስተኛውን ደግሞ ሻንሲ ነው የምናየው እሱን ደግሞ ላሳያችሁ አምስተኛ የምናየው ምንድነው ሻንሲውን ነው ሻንሲ ከስር ነው የምናየው የኋላውን ሻንሲ የምናየው ከስር ነው ከስር እንደምናያለን የምታለው የለው የሚለው ነገር ይሄ የምታዩት ሻንሲ ነው በዚህ በኩል ያለው እንዳለ ይሄ ሻንሲ ነው ስለዚህ ይሄ ሻንሲ የምትካለው እነዚህ ቀዳዶችን ታያላችሁ የመዛነፍ ሰርክሉ የመበላሽ ነገር ካላቸው ተሰርቷል ማለት ነው ይሄ ጠርዙ ትክክል መሆን አለበት ከዚህ ዛሬስ ያለውን ሻንሲ በግራም በቀኝም በደንብ ታያላችሁ ማለት ነው ቀጥሎ እዚህ ጋር ያለው ይሄ ፓርት የራሱ ቅርጽ ነው ወይ አይደለም የሚለው ይሄን ያያችሁት በግራም በቀኝም ያለው አንድ አይነት መሆን አለበት ማለት ነው ይሄን በደንብ ማየት አለባችሁ ስድስተኛ ደግሞ የምናየው ምንድነው የሞተሩን ሁኔታን የካምቢዮን ሁኔታ ነው የምናየው ማርሽ በአግባቡ ይገባል አይገባም ወይ የሚለው ስለዚህ አስነስተን ነርታችሁ ማየት አለባችሁ ፈታሹ ከማየቱ በፊት የወደዳችሁት መኪና ትገቡና አስነስታችሁ መኪናውን ዳሽቦርድ ላይ ምን በርቷል ኤርባግ በርቷል ወይ ትራንስሚሽኑ ደግሞ በትክክሉ ይሰራል አይሰራ የሚለውን አስነስተን ነው የምናየው አስነስታችሁ መኪናውን ዳሽቦርድ ላይ የሚበራ ነገሮች ታያላችሁ ያን ካያችሁ በኋላ ንጹህ ከሆነ ነርታችሁ ትራንስሚሽኑ ትክክል ነው አይደለም ወይ ማርሽ እየቀየረ ነው ወይስ አይደለም የሚለውን ነገር ፍሪሲዮን ሸራ ይፈልጋል አይፈልግም የሚለውን ነገር ለማወቅ ማርሽ ሲገባ ይዘገያል አይዘገይም የሚለውን ነገር ታያላችሁ ማለት ነው ያን ለማወቅ ማርሽ ታስገቡና ነርታችሁ ነው ማየት ያለባችሁ ማለት ነው ይሄን ነገር ትንሿን በስድስት ነገር ስድስት ነገሮችን ላሳያችሁ ይሄን ነገሮች ፈትሻችሁ ካያችሁ በኋላ ወደ ፈታሽ ተጨማሪ ማየት ይችላልችሁ ንጹህ ከሆነ ሁሉም ነገር ማለት ነው ሌላ የተለያዩ ነገሮች ደግሞ ማየት ያለባችሁ የተለያዩ ስራዎችን በሌላ ቪዲዮዎች እመጣላችኋለሁ እንግዲህ ይሄን ቪዲዮ ሰብስክራይብ ማድረግ አትርሱ ለብዙ ወዳጆች እንዲዳረስ ሰብስክራይብ ማድረግ አለባችሁ እንማማርበታለን ስለ ቴክኒካል ነገር ማየት እንድሰራላችሁ የምትፈልጉትንም ነገሮችን ኮሜንት ላይ አስቀምጡልኝ ምንም ነገር ሰራላችኋለሁ እንወዳችኋለን ናቲ አውቶሞቲቭ ነኝ መልካም ጊዜ እመኝላችኋለሁ ለጄቱ መማማራችን እንደቀጠለ ነው ከዚህ በፊት ኦቨርሂት በሚያደርግበት ሰዓት ሊያበላሽ የሚችሉ ነገሮችን ቼክ ማድረግ ያለባችሁ ነገሮችን ነግሬያችኋለሁ ቴምፕሬቸራችሁን ቴርሞስታታችሁን ቼክ አድርጉ እንዴት ማድረግ እንዳለባችሁ ተማምነናል አሁን ደግሞ ሄሎ ናቲዬ ሰላም ነው ቲክቶክ ላይ እቺ ነበር የደወልኩልህ መኪናዬ ዳሽንግ ነውና ድምጽ አላት እግሩ ላይ በጣም ድምጽ አለው ሳሽከረክር ምናምን ኮብልስቶን ላይ ስነዳው አብሶ ድምጽ አለው ይንኳኳል በጣም መምጣት እችላለሁ አንተ ጋር ብታይ ደስ ይለኛል ኦኬ የት አካባቢ ነው ያለው ሴቶች አደባባይ ጋር እሺ እመጣለሁ እሺ እመጣለሁ ነበር እሺ ናቲዬ ሰላም ነው አለና ቀደም የደወልኩልህ ልጅ ነኝና እግሩ ላይ ድምጽ አለ ቀደም እንደነገርኩ ከዚህ በፊት ጠይቄ የሆነ ቦታ ላይ አንድ ያሳይቼው አሞዘራተር ምናምን ብሎኝ ነበር እና ቲክታክ ላይ ድንገት አይቼ ነው የመጣሁት አመሰግናለሁ ስለመጣ በጣም ነው የማመሰግነው ብዙ ሌላ ቦታ ሰስፔንሽን ምናምን ስላሉ ሳይሆን እነዚህ መኪኖች አሁን አዲስ ስለሆኑ ዝም ብሎ እቃ ይቀየራል መጀመሪያ ይታያል ከዚህ በፊት የሚያጋጠሙ ነገሮች ስላሉ ብሎኖች ይላላሉና በደንብ ቶርክ ካልተደረጉ እነሱ ነገሮች እናይና ተፈቶ ሲታይ የሰስፔንሽን ነገር ከሆነ ነው እንጂ የምንቀየረው በብሎኖቹ መጀመሪያ አይተን ነው መፍትሄ የምንሰጠው እኛ ጋር መፍትሄ ስለማታጣችሁ አይቼ ነው ሙሰኖ ችግር የለም እሺ ፈታው ስለዚህ ቆመ ታያው እሺ ችግር የለም እንደምታዩት ብሎኖቹን ነው ቼክ ማድረግ የጀመርነው መጀመሪያ ስናገኘው ብሎኖቹ በጣም ላልተዋል ሁሉም ብሎኖች የቴስቲኒ ብሎኖች የብራቾ ብሎኖች የሰስፔንሽን የራኪንድ ምናምን ላልተዋልና እንደዚህ እንደምታዩት አጠባብቀናቸው ከዛ በኋላ ድምጹ ይጠፋል ማለት ነው ዝም ብላችሁ ሰስፔንሽን መቀየር የለባችሁ ማለት ነው መጀመሪያ እነዚህ ፓርቶች መታየት አለባቸው እንዴት አያት አረ ቲንክ ዩ አባቴ አሁን አምኛለሁ አሁን ይቻላል ማመስገን ይቻላል በጣም ቲንክ ዩ ያው ብዙዎች እንደዚህ እንደሚፎገሩ ተስፋ አደርጋለሁና
በጣም በቀላሉ ነው የጨረስክልኝ። አመሰግናለሁ። ቴንክ ዩ በጣም ቴንክ ዩ። ያው ቲክታክ ላይ ነው ናቲ አውቶሞቲቭ ሁላችሁም ነው አሪፍ አገልግሎት ታገኛላችሁና አመሰግናለሁ። ሴቶች አደባባይ ነውና እንዳረሱት ቦታውን ቴንክ ዩ በጣም አመሰግናለሁ። እሺ አሜን።